የዛሬ 37 ዓመት ማሽቻችሁ አትወለዳችሁም። ማሽቻችሁ እንደኛ ወጣት ናችሁ። እዚህ ማኪራ 3 ዓመት ቆይቻለሁ። ያንን ተዋወቅን። ታሪኳን ከፐርሰናል ኢንትረስት ነው እንጂ ከራሴ የተከተኩ ሶፋ ቡና የተገኘው ኮንፈርም ሳይንስ ኮንፈርም ያደርገው እሱ ነው። ዲኤንኤ ብቻ በቂ ነው? ኖ። አርኪኦሎጂሳ አለ። አርኪኦሎጂ ከፋ አርኪኦሎጂካል ፕሮጀክት የሚባል ኩማሊ ውስጥ ፍሬዎች አግኝቷል። ከዚህ ናቸው ማለት ሲዘረዝሩ 1784 ቢፎር ፕሬዘንት ቢሲ ነው የሚሉት በዛ ውስጥ ተገኝቷል። ሮክ ስር የተቀመጠ ይሄ አርኪኦሎጂ እውነት እዚህ ብቻ ነው ራንደምሊ አይደለም። አውስትራሊያ ተደርጓል፣ ኩባ ተደርጓል፣ ዩሮፕ ሚድል ኢስት ተደርጓል። እንጂ ኩሻይት ነው የሚባለው እና በስንት ሸለቆ ከላይ አንስተው እስከ ታች እስከ ኬንያ ሄደዋል። እያንዳንዱ ቦታ ላይ ቆቃም አድርገዋል፣ ግቤም አካባቢ አድርገዋል፣ ጠቅላላ አድርገዋል። እዚህ ይህን ፕሮጀክት ለ3 ዓመት ነው የወሰዱት። እሱም ኮንፈርም ያደረገው አርኪኦሎጂካል ከፋ ነው ይላል አርኪኦሎጂስታቸው። አሁን ኢትዮጵያ የሚገባትን ነገር በዓለም አቀፍ እነዚህ አርኪኦሎጂስቶች ካሉ የዲኤንኤዎች ካሉ አንትሮፖሎጂስት ይላል ወይ? አንትሮፖሎጂ እንግዲህ የህብረተሰብ መስተጋብር ማለት አይደል? ማህበረሰብ መስተጋብር ማለት ነው። አንትሮፖሎጂ መስተጋብር እንዴት ሄዱ? ቡና መጀመሪያ ሄደው ከሚባለው ቅድም ባለው በኤደን በዜላ በበርበራና በምጽዋ አይደለም የሄደው። መጀመሪያ በደቡብ ሱዳን በሱዳን አድርጎ በግብፅ አድርጎ ነው ሄደው። ማስረጃ አለ ወይ? አዎ አለ። አንትሮፖሎጂካል መስገን መራዊ የምትባል ገበያ ላይ ትልቅ ንግድ ካሄደ ነበር። የዝሆን ጥርስ፣ ዝባድ፣ ቅመማ ቅመም፣ እጣን እነሱ እስከ ህንድ ድረስ አንዳንድ ጊዜ ሲዲ የሚባል ትራይቦች እንዳሉ ይባላል። እኛ ኢትዮጵያውያን አሉ ይባላል። የነሱ ወደ ኋላ ዳቸው ስታች የንግድ እንትን ይካሄድ ነበር። ያ ሁሉ መጥቶ አሁን ምንድነው the fact of the matter የሚለው ነገር እውነት ቡናቺ እናት ቡና ለዓለም የሰጠችው የዚች ዝርያ ነው ወይስ አይደለም? አዎ ነው። ኮንፊደንት እኔ አይደለሁም። እኔ አጠገቧ ስለቆምኩ አይደለም። 37 ዓመት የጠየቁት 38 ዓመት 37 ዓመት ስከተል የነበረው ፐርሰናሊ ማለት ነው። ፐርሰናል ኢንትረስት ነው። ኢትዮጵያ የሚገባትን ያክል በቡና ጠጡ። የዛሬ 2 ዓመት የመን ቡና መገኛ እኛ ስለሆን ለዩኔስኮ መገኛችን ሰብሚት አድርጋለች። እሱ መቆም አለበት ነው። እንደ ሀገር ማጣት የማይገባ ነገሮች አሉ። ላንድ ኦፍ ኦሪጂን እኔ ኮፊ ሳፒየንስ and homo sapiens the homo sapiens ሉሲ ነች። the coffee sapiens እቺ ታጠቅለባችሁ ስለይታችሁ ያለ this all coffee story start እና ይሄ ነው። ሌላ ጥያቄ ካላችሁ የዛፏ ጂን አሁን ውድ ምርምር ላይ ብዙ ይሰራልና ትክክል የሚባል ነገር ስናናት ሆኖ የሚያሳይ ነገር አለ። ብዙ የተደረገ አለ ዶሩ ሊሆን እናንተ ጥናት ተደርጎበታል? እኔ ጥናት ያጠኑት ሰዎች አሉ ወይ ነው? አዎ አለ። ይደርሳታው አለ። አሁን ከሌሎች ዛፍ የምትለይበት ምንም ነገር የለውም። ቱሪስት ሊመጣ ሌሎች ሰዎች ሊመጡ ከሌሎች ዛፍ መሆኗን ለማሳየት ምንም የተዘጋጀ ነገር አናይምና የሆነ መከል ሳወቅ ተደበት የሚቻልበት ሌላ ነገር አለ። እሱ ሪኮመንዴሽን ነው። ጥያቄ ሳ ሪኮመንዴሽን ይሰጣል ነው። በጣም ጥሩ ሪኮመንዴሽን እንደ ሀገር መጠበቅ አለበት። እንደ ክልል እንደ ዞን መደረግ አለበት። ያው ጥሩ ሪኮመንዴሽን። የኔም ጥያቄ ዛሬ 37 ዓመት ያገኘዋት ቦታ እንዳለች ነው ያገኘው። እሱ የኔም ጥያቄ ትክክለኛ ሪኮመንዴሽን ትክክል መጠበቅ አለበት። ቡናው 107 ዓመት ከዛ በፊት ቡና አልነበረም። አየህ that's where በጣም ደስ የሚል ነገር አመጣ። ጥሩ ጥያቄ ነው የጠየቀው። ከዛች ፍለጌት ነው ቅድም ያልኩት እየወደቀች እቺ ያረጀች ነው ትወርቃለች። አጠገቧ ያለው ዝርያዋን ነው የሚለው። ያንተ አያት አንተ ማን እንደው ኢትዮጵያዊ ስለሆነ ይዘር ይለካል አይደል? ጀርባ ያንተ አያት አለ። አንተ የዛ ዘር የቤተሰቦች ግንድ አንተ አሁን ያለው that's it። አሁን ያቺው the oldest coffee እቺ ነች። ከሷ በፊት ነበር። አሁን ሚስኮንሰፕሽን ብዙ ጊዜ የሚመጣው ሚስኮንሰፕሽን ያለ አሳየኝ መጀመሪያ የነበረ ነው። ዝርያ ነው የሚሄደው። ማነው ጥሩ ጥያቄ ላንተ ጋር የሚሄድ አሮን ዴቪስ የሚባል የዲኤንኤ ኤክስፐርት አለ። በጣም የሚመጣል ብዙ ጊዜ ኢትዮጵያ ውስጥ በግል አግኝቼዋለሁ። ሂው ጋርደን የሚሰራው ዲኤንኤ እሱ መጥቷል። ማዳጋስካር 17 ዓመት ጫካ ውስጥ ሆኖ የቡና ዝርያ ይፈልጋል። የቡና ዝርያ ሲፈልግ አገኘ። አንድ ጥሩ ጥያቄ የቆንተ ሊመልስ የሚችል
ቡና መገኛ መጀመሪያ ሳይንቲስቶች ጋር የቡና ኤክስፐርቶች ጋር ቁጭ ብዬ እናንተ ልቀበል ዝግጁ ነኝ፣ ግን ቡና መርሳቤት ኬንያ ውስጥ፣ ሳውት ሱዳን እና ኢትዮጵያ ሳውት ዌስት የሚገኘው ብለው ይጠቁማሉ። ወረቀት ለቀዋል፣ የሪሰርች ወረቀት ለቀዋል። ምንጭ አንድ ነው፣ 2 ምንጭ የለም፣ 3 ምንጭ የለም። ቁጭ ብለን እስኪ የኔን ለማታው ዝግጁ ነኝ፣ እናንተን ስጡኝ። ግን እንደዚህ ብላቸው ምንድን ነው? ቦማ ተራራ ይባላል። ቦማ ተራራ ላይ ኮፊ አረቢካ አግኝተዋል። ኬንያም ኮፊ አረቢካ አግኝተዋል። አሁን ያንተን ጥያቄ ለመመለስ እነዚህ ዋይልድ ነው። ለኳስሽን ጥያቄ የሚሆነው ዋይልድ ማለት የሰው ኢንተርቬንሽን ያልገባበት ማለት ነው። የሰው ኢንተርቬንሽን። ኢንዲጂነስ ማለት ግን የመጀመሪያ ማለት ነው። ኢንዲጂነስ ይሄ ነው።